እንግዲህ የመልካም አርብን ታሪክ ስናስብ ብዙ ጊዜ ወደ አእምሯችን የሚመጣው የስቃይ ታሪክ ብቻ ሊሆን ይችላል። ግን ታሪኩ ከዚያ የጠለቀ ነው። አዎ ስቃይ አለ፣ ግን በዛ ስቃይ ውስጥ የተገለጠ አንድ ታላቅ ፍቅር አለ። እናም ዛሬ የምንመለከተው ይሄንን ነው። እስኪ አብረን ወደዚያ አስደናቂ ታሪክ እንግባ። ይሄ አባባል በእውነት የዛን ቀን ምንነት በደንብ ነው የሚገልጸው። በታሪክ ውስጥ ከነበሩት ቀናት ሁሉ እጅግ የጨለመው ቀን፣ ግን በተመሳሳይ ጊዜ ፍቅር በግልጽ የታየበት ቀን። በውጭ ሲታይ የሽንፈት የሐዘን ቀን ይመስላል አይደል? ነገር ግን ከጀርባው የነበረው ከሁሉ የሚበልጥ የፍቅር ኃይል የታየበት ነበር። ዝምታ፣ መከራ እና ሁሉን ነገር የለወጠው ያ መስቀል። እንግዲህ ታሪኩ የሚጀምረው ጌቴሴማኒ ከምትባለው የአትክልት ስፍራ ነው። ይቺ ስፍራ ኢየሱስ ከመስቀሉ በፊት የነበሩትን የመጨረሻ ሰዓታት ያሳለፈባት እና ልብን በሚሰብር ከባድ ጭንቀትና ጥልቅ ሐዘን ውስጥ የገባባት ቦታ ነች። እዚህ ጋር ጸሎቱ በጣም ጥልቅ ነበር። ስቃዩ ውስጣዊ ነው። በጣም ከመበርታቱ የተነሳ ላቡ እንደ ደም ጠብጣ መሬት ላይ ይንጠባጠብ እንደነበር ይነገራል። ነገር ግን ይህ የድካም ምልክት አልነበረም በፍጹም። ይልቁንም የኔ ፍቃድ ሳይሆን ያንተ ይሁን በማለት ለአብ ፍቃድ ሙሉ በሙሉ እስከ መጨረሻው እጁን መስጠቱን ያሳይ ነበር። ያው የሚገርመው ደግሞ ኢየሱስ ይህንን ታላቅ መንፈሳዊ ውጊያ እያደረገ ባለበት ሰዓት ከሁሉም በላይ የቅርብ ጓደኞቹ ደቀ መዛሙርቱ ከኔ ጋር ሆናችሁ ጸልዩ ብሏቸው ነበር። ግን ምን ሆኖ? አንቀላፉ። አንድ ሰዓት እንኳን መንቃት አልቻሉም። ይሄ እንግዲህ የሰው ልጅ ድክመት ምን ያህል እንደሆነ በግልጽ ያሳያል። እናም ያ የጸሎትና የትግል ጸጥታ የተሰበረው በይሁዳ መምጣት ነበር። እጅግ የሚያሳዝነው ደግሞ ይሁዳ ኢየሱስን አሳልፎ የሰጠው በመሳም መሆኑ። መሳም የፍቅርና የወዳጅነት ምልክት አይደል? እሱ ግን ይህንን ምልክት ለክህደት ተጠቀመበት። ኢየሱስ ግን ሁሉንም ነገር በጸጥታ ነው የተቀበለው። ለምን? ምክንያቱም ይህ ሁሉ ሊሆን እንደሚገባው አስቀድሞ ያውቅ ነበር። ከዚህ በኋላ ሌሊቱ በጣም አስጨናቂ ይሆናል። ደቀ መዛሙርቱ ተበታተኗል፣ ኢየሱስ ብቻውን ቀርቷል። እናም ፍትሕ በጎደለበት ሁኔታ ከአንዱ ፍርድ ቤት ወደ ሌላው ሲንገላታ ያድራል። እስኪ ያንን ሌሊት እንመልከት። ያው የፍርድ ሂደቱ በጣም የተዘበራረቀ ነበር። በሌሊት በሊቀ ካህናቱ በቀያፋ ፊት ይቀርባል። ከዛ ጎህ ሲቀድ ወደ ሮማዊው ገዢ ጲላጦስ ይወስዱታል። ጲላጦስ ደግሞ ኃላፊነቱን ላለመውሰድ ወደ ንጉሥ ሄሮድስ ይልከዋል። ሄሮድስም ካሾፈበት በኋላ መልሶ ወደ ጲላጦስ ይመልሰዋል። ሌሊቱን ሙሉ ሲያዞሩት ነው ያደሩት። ይህ የሚያሳየው ፍትሕ መፈለግ ሳይሆን በቃ እሱን ለመኮነን የነበራቸውን ጉጉት ነው። በእነዚህ ሁሉ ችሎቶች መሃል የውሸት ምስክሮች ይመጣሉ። ብዙ ክሶች ይቀርቡበታል። እሱ ግን ዝም ነው ያለው። ራሱን ለመከላከል አንድም ቃል አልተናገረም። ይህ ዝምታው ግን የድክመት ምልክት አልነበረ፣ በፍጹም። ይልቁንስ ጥልቅ ትርጉም የነበረው በጣም ኃይለኛ ምላሽ ነበር። በዚሁ ሌሊት ደግሞ የጴጥሮስ ታሪክ አለ። ከሰዓታት በፊት ካንተ ጋር እስከ ሞት ድረስ እሄዳለሁ፣ በፍጹም አልተውህም ብሎ በድፍረት ቃል የገባው ጴጥሮስ አሁን ፍርሃት ሲመጣበት ሰውየውን አላውቀውም ብሎ 3 ጊዜ ቃደ። ይሄ ንጽጽር የሰው ልጅ ፍርሃት ምን ያህል ጠንካራ ቃል ኪዳንን እንኳን ሊያፈርስ እንደሚችል በደንብ ያሳየናል። እናም ጴጥሮስ 3ኛ ጊዜ ከካደ በኋላ ዶሮ ጮኸ። በዛች ቅጽበት ኢየሱስ ዞር ብሎ ጴጥሮስን ተመለከተው። እዚህ ጋር ምንም ቃል አልተነገረም፣ ዝም ብሎ ማየት ብቻ። ግን ያ እይታ የውግዘት እይታ አልነበረም፣ የምህረት እና የሐዘኔታ ነበር። እናም ያ አንድ እይታ የጴጥሮስን ልብ ሰብሮት ወጦ ምር ብሎ እንዲያለቅስ፣ ለንስሐ እንዲበቃ አደረገው። ከፍርዱ በኋላ ነገሮች ወደ አካላዊ ስቃይ ተሸጋገሩ። አሁን ደግሞ ወደ ጎልጎታ ወደ መስቀሉ በሚወስደው መንገድ ላይ ኢየሱስ የተቀበለውን መከራ እና ስቃይ እንመልከት። የሮማ ወታደሮች በጣም በጭካኔ ነው የገረፉት። ከዛም የአይሁድ ንጉሥ እያሉ ሊያሸፉበት የሾህ አክሊል ጎንጉነው ራሱ ላይ ደፉበት። ቀይ መጎናጸፊያ ለብሰው በፌዝ ሰገዱለት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ
ስቃዩና ውርደቱ እጅግ በጣም ከባድ ነበር። በዚህ ሁሉ ስቃይና ውርደት ላይ ያንን ከባድ መስቀል በቆሰለው ትከሻው ላይ አሸክመውት ወደ ጎልጎታ እንዲሄድ አስገደዱት። ጉዞው የመስዋዕትነቱ የመጨረሻ ምዕራፍ መጀመሪያ ነበር። እንግዲህ አሁን የታሪኩ ማዕከላዊ ክፍል ቁንጮ ላይ ደርሰናል። በጎልጎታ ኮረብታ ላይ በመስቀል ላይ ስለተነገሩት የመጨረሻ ቃላት እና ስለተከናወነው ነገር እንመለከታለን። በዚህ ሁሉ ስቃይ መሃል ከመስቀሉ ላይ የተናገረው የመጀመሪያው ቃል እጅግ አስገራሚ ነው። ለራሱ ሳይሆን ለሰቃዮቹ ነው የጸለየው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይህ ፍቅሩ ምን ያህል ወሰን የሌለው እንደሆነ በግልጽ ያሳያል። ከዛም ከጎኑ ለተሰቀለው ወንጀለኛ ሰውየው በሕይወቱ ምንም መልካም ነገር ሰርቶ አያውቅም፣ ግን በመጨረሻ ሰዓት ንስሐ ሲገባ ኢየሱስ ወዲያውኑ የመዳን ተስፋ ሰጠው። ዛሬ ከእኔ ጋር በገነት ትሆናለህ አለው። ይሄ ቃል በመስቀሉ ላይ የተሰጠ ትልቅ የተስፋ ቃል ነው። ምሕረትና ድነት ለማንም ሰው በማንኛውም ሰዓት እስከ መጨረሻዋ ደቂቃ ድረስ ክፍት መሆኑን ያረጋግጣል። ከዛ ከቀኑ 9 ሰዓት ገደማ ምድሪቱን ጨለማ ከዋጣት በኋላ ኢየሱስ የመጨረሻ ቃሉን ጮኸ፣ ተፈጸመ። ከዛም ነፍሱን ሰጠ። ተፈጸመ የሚለው ቃል ግን የሽንፈት ቃል አይደለም፣ በፍጹም። ይልቁንስ የተሰጠውን ተልዕኮ የማዳን ሥራውን በድል አጠናቋል ማለት ነው። የድነት ሥራ በቃ ተጠናቀቀ። ነገር ግን የኢየሱስ ሞት የታሪኩ መጨረሻ አልነበረም፣ በፍጹም። ወዲያውኑ የተከሰቱት አስገራሚ ምልክቶች እና ትርጉማቸው የታሪኩን አዲስ ምዕራፍ ከፈቱ። ለምሳሌ ኢየሱስ ነፍሱን በሰጠበት በዛች ቅጽበት በኢየሩሳሌም ቤተ መቅደስ ውስጥ የነበረው ትልቁ መጋረጃ ከላይ እስከ ታች ለሁለት ተቀደደ። ይህ ተራ ክስተት አይደለም፣ ትልቅ ምሳሌያዊ ትርጉም አለው። ያ መጋረጃ በእግዚአብሔርና በሰው መካከል የነበረው መለያየት ነው የሚወክለው። መቀደዱ ደግሞ ያ እንቅፋት መሰበሩን፣ ወደ እግዚአብሔር የሚወስደው መንገድ አሁን ለሁሉም ክፍት መሆኑን የሚያበስር የሰማይ ምልክት ነበር። ሌላው አስገራሚ ነገር ደግሞ የመቶ አለቃው ምስክርነት ነው። ስቅለቱን በበላይነት ይቆጣጠር የነበረ አንድ የሮም የመቶ አለቃው የተከሰተውን ሁሉ ሲያይ ይህ ሰው በእውነት የእግዚአብሔር ልጅ ነበር ብሎ መስክሯል። ይህ ምስክርነት የመጣው ከማይታሰብ ሰው ከጠላቶቹ ወገን መሆኑ ነገሩን የበለጠ አስገራሚ ያደርገዋል። ያው መሞቱን ለማረጋገጥ አንዱ ወታደር ጎኑን በጦር ወጋው። እናም ከዛ ቁስል ደምና ውሃ ፈሰሰ። ይህም በክርስትና አስተምህሮት ውስጥ ትልቅ ትርጉም አለው። ደሙ የቅዱስ ቁርባንን፣ ውሃው ደግሞ ጥምቀትን፣ በሌላ አነጋገር ሕይወትና አዲስ ሕይወትን ያመለክታሉ። በሞት ውስጥ ሕይወት ሲፈስ ታየ። በመጨረሻም የአርማትያሱ ዮሴፍና ኒቆዴሞስ የሚባሉ ሁለት ሰዎች ሥጋውን በአክብሮት ወስደው በአዲስ መቃብር ውስጥ አስቀመጡት። ታሪኩ በዚህ ጸጥታና ሐዘን በተሞላበት የቀብር ሥነ ሥርዓት ለጊዜው የሚያበቃ ይመስላል። ነገር ግን ያ መጨረሻ የሚመስለው ዝምታ እሁድ ጠዋት ለሚሆነው ታላቅ ክስተት መድረኩን እያዘጋጀ ነበር። እንግዲህ ይሄ የመልካም አረብ ታሪክ ትሎልን የሚሄደ አንድ ትልቅ ጥያቄ አለ። ይሄውም መከራ እንዴት ነው ወደ አዲስ ጅማሬ የሚለወጠው? በሕይወታችን ውስጥ የሚያጋጥሙን ከባድ ስቃዮችና መከራዎች እንዴት ነው የመጨረሻ መዳረሻችን ሳይሆኑ ለአዲስና ለተሻለ ነገር ጅማሬ ሊሆኑ የሚችሉት? ይሄ ጥያቄ የመስቀሉን መልእክትን በርት ነው ሊታሰበት የሚገባ